ኦሪት ምኩራብ ምኩራብ ኦሪት ጎይታና መድኃኒና ኢየሱስ ክርስቶስ ዝምህረሉን ብዙሓት ሕሙማት ዝፈወሰሉን አብይ ምኩራብ ዝነበረ እዩ ኣብዚ ሕዚ ሰዓት ድማ ከም ዝስዕብ ገጽታ ኣለዎ ጎይታና ኢየሱስ ክርስቶስ መብዛሕቲኡ ናይ ምድራዊ አገልግሎቱ ከምኡውን ዘመኑ ዘሕለፎ ኣብ ዙርያ ባሕሪ እዩ ካብ ደቀ መዛሙርቱ ንሐዋርያ ጴጥሮስ ሐዋርያ እንድርያስ ንሐዋርያ ያዕቆብን ዮሐንስን ዝጸውዖምውን ካብ ዝባሕር እዚ ዓሳና ገፈፉ ኣብ ዝነበርሉ ሰዓት እዩ ቅፍረናሆም ኣብ ገምገም እቲ ባሕር ኮይና ብህዝቢ ዝተጨናነቀት ከተማ ነበረት ሎሚ ግን ኣብቲ ቦታ ክትቆሙ ከለኹም ጎይታ አቀዲሙ ከም ዝተናገሮ እታ ከተማ ዓንያ እያ ትርከብ ምልክት ከተማነት ምርካብ የጸግም እዩ ጎይታ ብሰንኪ ትዕቢቶም ወይለኺ ከራዚዮን ወይለኺ ቤተሳይዳ እናበለ ዝገሰጸን ከተማታት ሎሚ ፍርስራስ ኮይነን ምርአየይ ቃል አምላኽ ክስካብ ክንደይ ሓቂ ምዃኑ በዓይነይ ከረጋግጽ ገይሩን እዩ ኣብዚ ሕዚ ሰዓት ቅፍረናሆም በአርኪኦሎጂ ተኳዒቶም ዝወጹ ናይ ጥንቲ ህንጻታት ፍርስራስ ዘርእዩ ሓድግታት ብበዝሒ ኣለዉ ምኩራብ እሱ ራሱ ባለቤቱ ሲያስተምርበት የነበረ አይሁድን ጥያቄ ይጠይቃቸው የነበረው እዚህ ነው የ30 ዓመት ያልሞላው እንዴት ይሄን ሁሉ አወቀው እያሉ እስከሚገረሙበት ድረስ ያን ሁሉ ጥያቄ ይጠይቃቸው የነበር እዚህ ምኩራብ ላይ ነው የምኩራብ ባለፎቅ ነበር ጠፍቶ ተሰውሮ ኑሮ አሁን በቅርብ ጊዜ አርኪኦሎጂስቶች ናቸው አንድ ይሁዲ ነው ከመሬት በታይ ቆፍሮ ይሄን ሁሉ ዝቆ የምታዩት ፍርስራሽ በሙሉ የዚህ ምኩራቡ አካል ግማሹ የዴቪድ ኮከብ ነው እያንዳንዳቸው እነዚህ ቁጥር አላቸው ተመዝግበዋል በቱሪዝም ሚኒስቴር የታወቁ ድንጋዮች ናቸው እና አንድም እንኳን ድንጋይ እዚህ ያልተመዘገበና ታሪክ ያልያዘው የለም እነዚህ መልሰው ቢሰሯቸው የት ላይ እንደተቀመጡ ሁሉ ያውቋቸዋል ለብቻ ሳይሆን ዙሪያውን ነው በጠላላ ምኩራቡ ይሄ ታችኛው ግድግዳ ነው ከላይ ያለው ፈራርሷል በጠላት በ714 በፋርሳውያን የፈረሰ ምኩራብ ነው ጌታችን ኢየሱስ ክርስቶስ እዚህ ብዙ ጊዜ ተመላልሶ አስተምሮበታል ማለት ነው ሌላው ይሄ አካባቢ እንደምታውቁት የነ ጴጥሮስ የነ ዮሐንስ የነ ያዕቆብ ከተማ ነው እነሱም የተጠሩት እዚህ ነው አሳ ያጠመዱ ከዚህ ነው የተጠሩ ይሄዱት ሌላው ደግሞ ይሄ የጴጥሮስ አማት ቤት ነው ጴጥሮስ አማቱ ቤቷ ይሄ ነው የነበረው እዚህ ጋር ውስጥ ነበር እዛው ላይ ነው የቤተክርስቲያኑ የተሰራው የጴጥሮስ አማት ቤት ነው እንግዲህ ጴጥሮስ ምን እንዳጋጣም እንግዲህ የሚስቱና ቤቷ ይሄ ነበር ማለት ነው በኋላ ተቷት ሁሉንም ጸሎቱን ተከትሎ የምታወት በዙሪያው አሁን በዚህ ስትዞሩ ሳይሆን ካልፈራችሁ የከተማው ፍርስራሽ ጥንታዊ ፍርስራሽ በዚህ በዙሪያው አለ ማለት ነው በሌላ መልኩ እቺ ከተማ እቺ መንደር የተረገመች ናት ማለት ነው ጌታችን ኢየሱስ ክርስቶስ ሲያስተምር በዚህ ትምህርቱን አልሰማችም ብዙ ኃጢአት የሚሰራባት የእግዚአብሔርን ቃል ያልሰማች አመፀኛ ከተማ ስለነበረች ወዮልሽ ኮራዚ ወዮልሽ ቤተሳይዳ ወዮልሽ ቅፍርናሆም በእናንተ የተደረገ ትምህርትና ታምራት በጢሮስና በሲዶና ቢደረግ ኑሮ አመር ለብሰው ማቅ ለብሰው አመር ነስነሰው ንስሐ በገቡ ነበር ብሏቸዋል ጢሮስና ሲዶና ሞት ባህር ነው እዛ የነበሩ ከተሞች ከአምስቱ ከተሞች ሁለቱ ናቸው ጢሮስና ሲዶናና እነሱ ሳያስተምሯቸው ማንም በጥፋታቸው እንደሞሰብ ገዳን አንስቶ ገልብጧት ከተማዋ ወደ ባህርነት ተለውጣለች እነ
እነሱ በእናንተ ልክ ቢሆን ኑሮ እነዚህ ማቅለብሰው አመርነስነሰው ንስሐ ይገቡ ነበር። አንቺ ቅፍርናሆም እስከ ላይ ከፍ ከፍ ብለሻል ትወርጃለሽ ትጠፊያለሽ ብሏት ነበር። ይኸው ዛሬ የድንጋይ ክምር ብቻ ነው ያለባት። ከተማዋም ጠፍታለች፣ ሀገሪቱም የለችም። እንደምታዩት ምድረ በዳ ሆናለች ማለት ነው እንጂ ጥንታዊ በጣም ረጅም ዘመን ካላቸው ታሪካውያን ከተሞች አንዷ ይህች ቅፍርናሆም ናት። ክርስቶስም ሐዋርያትም በዚህ ምድር ተመላልሰዋል። ብዙዎቹ ሐዋርያትም የተገኙት እዚች አካባቢ ነው። አሳ ከማጥመድ ሰው ወደ ማጥመድ የጠራቸው እዚሁ ገሊላ ባህር ላይ ነውና የቅፍርናሆም የታወቀ በብሉይ ኪዳን በሐዲስ ኪዳንም የታወቀች ጥንታዊ ከተማ ናት። ይኸው እንግዲህ ምኩራቧ ፈራርሶ ወድቆ እዚህ በዳዩ ኮከብ አምሳል ድንጋዩን እንዴት ይሰሩት እንደነበረ ይወት ሐረጉን፣ ቅጠሉን፣ ኮከቡን፣ ቅርጹን እንዴት አድርገው ይሰሩት እንደነበር በዛ ዘመን የድንጋዩ ቅርጽ ራሱ አስገራሚና አስደናቂ ነው። አምዶቹ በውስጥ የምታዩት በወዲያ በዳር ያለው ተሸካሚ የጣራ አምድ ይሄ በሙሉ የሚታይ ነው። በወረባችሁ እና ፀሐዩ ሳያቃጥላችሁ አንዳንድ ፎቶ ቢሆን ያዙ እያደረጋችሁ ተውጣና ወደ ላይኛው ወደዚህ ይገባል። ምኩራብ ኦሪት ጎይታና መድኃኒና ኢየሱስ ክርስቶስ ዝምህረሉን ብዙሓት ሕሙማት ዝፈወሰሉን ዓብይ ምኩራብ ዝነበረ እዩ። ኣብዚ ሕዚ ሰዓት ድማ ከም ዝስዕብ ገጽታ ኣለዎ። ምኩራብ ወይለኺ ከራዚዮን ወይለኺ ቤተሳይዳ ተባሂሉ ዝተነገረሉ እና ሐዋርያ ቅዱስ ጴጥሮስ ካብ ዓሳ ምጥማድ ዝተመረጽሉ ጎይታና መድኃኒና ኢየሱስ ክርስቶስ ኣብ ምኩራብ አትዩ ኩሉ ትምህርታት ኣብዛሓ ትምህርቱ ዘምህረሉ ዝነበረ እዚ ዝተቀደሰ ምኩራብ እዩ ማለት እዩ። እዚ ይመስልቲ ናይ ቀደም ፍርስራሽ ምኩራብ በዓል ትገዝኡ ንቅዱስ ጴጥሮስ ናይ ኣዳኣ መዕረፊ ገዛ እዩ። ከምኡ ተወልታሕት እኒኻ ናይ ቀደም ዝፈራረሱ ምኩራባት እዮም ኣብዚ ዘሎ ትርእዎም ዘሎ። ዝሕዝ ዘለናዮ ከተማ ቅፍርናሆም ይበሃል። ኣብዚ ከባቢ ዘለው ህዝቢ ዘታውን ኦፊሰርስ እናበሉ ይፅውዕዎ። ከም ዝፍለጥ መፅሓፍ ተፃሒፉ ከም ዝርከብ
እዚ ቅፍርናሆም ከተማ መድኃኔ ዓለም ክርስቶስ ብዙሕ ግዜ ዘሕለፈሉ ዘምሃረሉ ተኣምራት ዝገበረሉ ሐዋርያት ዝፀውዕሉ እዚ ቅድሜና ዝርከብ ባሕሪ እንደገና ናይ ገሊላ ባሕሪ ይበሃል ሐዋርያት እውን ዓሳ ካብዚ እናፅመዱ ካብኡ ዝተፀውዕሉ ኣብ ልዕሊ ባሕሪ ብእግሩ ዝኸደሉ ብዙሕ ተኣምራታት ዝፈፀመሉ ክልተ ዓሳን 5 ሕብስትን እንደገና ንብዙሓት ን50,000 ህዝቢ ዝመገበሉ ዓብይ ቦታ እዩ ብምክንያት እናጎብነና ኢና ንርከብ ኣብዚ እንደገና ናይ ቅዱስ ጴጥሮስ ሓማቱ ካብ ከቢድ ሕማም ርእሲ ጌታ ዝፈወሰሉ ቦታ እዩ ኣብ መወዳእታ እውን አሌለኪ ኮራዚዮን ቅፍርናሆም ኮራዚ ወይለኽን ኣብ ዳግማይ ምጽአት ግዜ ካብ ንዓኻትክን ይልቅ ንሰዶምና ንገሞራ ክቐለለን እዩ ኢሉ መጨረሻ ከም ትጠፍእ እውን ብሓዘኔታ መልክዕ ዝተናገረሉ ቦታ እዩ ያው ከምዚ መድኃኒና ኢየሱስ ክርስቶስ ዝበሎ ህዝቢ ምንም ሰብ ይብሉን ባዶ ቦታ ኢና ዘለና ፈራሪሱ ኣብ ቀረባ ግዜ አርኪኦሎጂስት ተሰብሲቦም መጽኦም እንደገና ኩዒቶም በመልክዕ ገይሮም ዘዳለዩ ቦታ እምበር ሕዚ ሰብ ይብሉን ናይ መድኃኒና ኢየሱስ ክርስቶስ ቃል ክፍጸም ግድ ስለ ዘለዎ ማለት እዩ ቃል ህይወት ይስማዕልና መምህር ሙሴ